ሰላም ውድ የቻናሌ ተከታዮች እንደምን ከረማችሁ? ለቻናሌ አዲስ የሆናችሁም ቻናሌን ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ወደ ዛሬው ትረካችን እናልፋለን። መሃና ራስ ክፍል 4። ጸሐፊ ሚስጥረ ጀማል፣ ተራኪ ሮዛ ጀማል። ዛሬ ግን የማልወዳቸውን ሁሉ ከሱ ሲመጡ ይስማሙኛል። ድሮ የማልወደው ከሱ ስላልመጣ ይሆን? ግን ስምህ ማን ነው? የሞቴን ርዕሱን አስቀየርኩት። ሰሚር እባላለሁ አለኝ። እውነትም ሰሚር አልኩ። በእርግጥ የስሙን ትርጉም አውቄው አይደለም፣ ከዚህ በፊትም ሰምቼው አላውቅም። ግን ስሙን ወድጀዋለሁ። ግን ለምን ወደድኩት? እንጃ። ምናልባት የሱ ስም ስለሆነ ይሆናል። የምንጠላው ሰው የምንወደውን ነገር ሲፈጽም ብናየው ዓይንህን ላፈር ማለት፣ የምንወደውን ሰው የጠላነውን የምንጠላውን ነገር እየሰራ ብናገኘው ማውገዝ የማንችልበት የተፈጥሮ አስገዳጅ ኃይል ያለብን ያህል ይሰማኛል። ምንም የሚያስፈራና የማልወደውን ነገር ሳያወራኝ ተነሳን። ቤትሽ ላደርስሽና አንደኛሽን ነገ ስራ ትገቢያለሽ አለኝ። አላቅማማሁም። ወደ እኔ ቤት መንገድ ጀመርን። እኔ ከመናገሬ በፊት ራሱ ይመራል። ፈራሁት። ልጠይቀው ግን አልደፈርኩም። ከካፌ ተከትየው ለመውጣት ራሴን ያሳመንኩባቸውን ሁለቱን ጥያቄዎች እንኳን ለመጠየቅ አልደፈርኩም። ለምን? ምን ሆንኩ? ያ ሁሉ ፍርሃትና እንቢተኝነት ወዴት ተገፈፈ? ብቻ ጊዜ ሁሉን ይፈታል ብዬ ዝም አልኩ። ልቤ ዝም አለ፣ ውስጤ ዝም አለ። ሰዓቱ ወደ 9 ሰዓት ገደማ ሆኗል። እንደተለመደው የሰፈራችን ሰዎች በየበራቸው ላይ ወንበር አውጥተው ተቀምጠዋል። አስጠሉኝ። ዛሬ ድረስ አልተለወጡም። የሚንቀት አደረብኝ። እሱ ግን ምንም አይነት የስሜት መለወጥ አይታይበትም። እንደ ቀድሞ ፈገግ ብሎ ያየኛል። ስልክ አለሽ አይደል አለኝ ፈገግታውን ሳይቀንስ። ለወትሮ ለወንድ ልጅ ስልክ እንደመስጠት የሚፈራው ነገር አልነበረም። ለሰሚር ግን ሳይጠይቀኝ ሰጠሁት። በሬ ላይ አወረደኝና እደውላለሁ ብሎ ወደ ኋላ እየነዳ ሄደ። ከዓይኔ እስኪርቅ ተከትዬ ሸኘሁት። ህልም እንዳይሆን ተመኘው። እዛው በቆምኩበት በግድግዳ የሚያወስኑኝ የኔ ቢጤ ተከራይ የሆኑትን ነጃትና ጸጋ ሳይሰባበሩ በመቻኮል ወደ እኔ መጡ። ደስ አለኝ። በእነሱ ፊት ያችን ከመሰለሽ መኪና በመውረዴ ኮራው። እመቤት የሆንኩ መሰለኝ። አስተናጋጁ እንዳላት አይነት እመቤት። ሂሪያ ምን ሆነሽ ነው? መኪና ገጭቶሽ ነው? ማን ነው እሱ? አትናገሪም እንዴ? በጥያቄ አጣደፉኝ። እኔ ወደ ውስጥ ሰጥሜያለሁ። የሚናገሩት ሁሉ አይሰማኝም። ተውኳቸው፣ ረሳኋቸው። ፊቴን አዙሬ ቤቴን ከፍቼ ትቻቸው ገባው። በሬን ዘጋው። በሬን ተደግፌ ቆምኩ። ወዲያውም አንዳች የደስታና የድንጋጤ ቋጥኝ ከላይ ከራሴ ተጭኖ ወደታች አንሸራተተኝ። መሬቱ ላይ ተዘረጋው። ለሰዓታት ከመሬት ሳልነሳ ቆየው። ምን እንደማስብ እንኳን ግልጽ አልሆነልኝም። ሰውነቴ ከዳኝ። በጉልበቴ ታግዬ ከተነስቼ በሬን ቆልፌ ወደ አልጋዬ ያመራው። እንቅልፍ ሸለብ እንዳደረገኝ ስልኬ ተንጨለጨለች። በዳበሳ አነሳሁት። አዲስ ቁጥር ነው። ድምፁ ግን ፍጹም የተለመደ፣ ለዓመታት ሲያዝናና ሲያስደስት የኖረ የሚመስል ተወዳጅ አስደማሚ ድምፅ። የተጫጫለኝ ሁሉ ለቀቀኝ። ከተንከባለልኩበት ተስፈንጥሬ ተነሳሁ። ለደቂቃዎች ከቁጥጥሬ ውጪ የሆኑ እንቅስቃሴዎችን አደረግኩ። ተቀመጥኩ፣ ተነሳሁ፣ ጋደም አልኩ። ይህንን ነገር መግታት ግን አልቻልኩም። በስልኩ ሽቦ የሚንቆረቆረውን ድምፅ ያለ ምንም ቁም ነገር የማያጨናንቅ ወሬዎችን ያፈልቃል። እጅግ አደምጠዋለሁ። ብዙም አላወራም። ነገ ከስራ ስወጣ እንድንገናኝ ቀጥሮኝ ስልኩ ተዘጋ። ዳግመኛ ሰመመን ውስጥ ተዘፈቅኩ። ስልኬን ወርውሬ በከፊል በመሰበሯ ምክንያት ተንጋዳ የቆመችው መስታወቴ ፊት ተገተርኩ። አንድም ምን ሁኔታ ላይ እንዳለው ለማየት፣ ሌላ ደግሞ ሰሚርን ፈልጎ የቀረበኝ እንደሚለው ጥያቄ መልስ ፍለጋ። መስታወት አይቶ እንደማያውቅ ሕፃን ቦረኩ። ከውስጥ ያለች ሌላ ቆንጆ ሴት የቆመች እስከሚመስለኝ ድረስ ራሴን አስተዋልኩት። ለካ እንደዚህ ቆንጆ ነኝ። ግማሽ ሌሊቱ በመገላበጥ ነጋ። ካጠገቤ ያለው የምላቸውን ሁለት ወንድሞቼና እናቴ በመኪና አደጋ በአንድ ጀንበር እኩል ካለቁብኝ በኋላ የትውልድ ከተማዬን ጥዬ ከተማ ወዳለች አክስቴ ጠቅልዬ ከመጣው በኋላ ተወልጄ ያደኩባት የሰላሌ ከተማ እኔነቴም መልኬም ሁሉ ነገር አስጠልቶኛል። ስለሆነም ራሴን መልኬን ረስቻለሁ።
ራሴን ሳሽሞነሙነው ስራ ረፈደብኝ። ያለኝ ልብስ ሁሉ ዘርግፌ አንድ ባንድ ለካው። ልብሶቼ ከሰውነቴ አንጻር ሳይሆን ከሰሚር ልብሶች አነጻጸርኳቸው። ጭራሽ ረከሱብኝ። ይሻላል የምለውን ለብሼ ወደ ካፌ አቀናው። ገና ከመግባቴ እነ ሔዋን በጥያቄ ያዋክቡኝ ጀመር። ከልብ ከመነጨ የደስታ ባህር ስር ተዘፍቄ እዚህም እዛም እያወጣው እንቦራጨቅሻለሁ። እነሱ ግን በማላውቀው ምክንያት ያንጓጥጡኛል። ንግግሬን ሳልጨርስ ጥለውኝ ሄዱ። የራሳቸው ጉዳይ። እኔ ከስንቱ ጋር ሲሆኑ ምን ብያለሁ? በእርግጥ ባለጌ ናቸው ብያለሁ። ግን በቃ ውፍ። ውስጤ በከፊል ሲራበሽ መልስ ስለማልሰጠው ጥያቄ ሲከምር ይታወቀኛል። ውስጤም የራሱ ጉዳይ ከማለት ውጭ ምርጫ አጣሁለት። ቀኑ አልመሽ፣ ስራውም አልገፋልኝ። የምንጓጓላቸው ነገሮች ለምን ትዕግስታችን እንደሚፈታተኑት ባይገባንም እንታገሳለን። ለትዕግስት ከምናባክነው ጊዜ በላይ ታግሰን የምናገኘው ነገር በላጭ እንደሆነ ስላመንን ይሆናል። ግን ለምን ጓጓ? ድጋሚ ሌላ ጥያቄ፣ ድጋሚ መልስ ማጣት። ሰዓቱ ደርሶ ጋውኔን አውልቄ ወጣሁ። ሰሚር ቀድሞኝ ተገኝቷል። ዛሬም እንደ ትላንቱ ራሴን እያስረሳኝ ሌላ ሰው እያስመሰለኝ ምንም ሳያጨናንቀኝ ተለያየን። ቀናት ተቆጠሩ። የሰፈር ሰዎችም ለመዱት። እኔም ካልደወለ ቅር እያለኝ ካገኘሁት ይከፋኝ ጀመር። ሁሌም እንገናኛለን፣ እናወራለን። ንግግሩ የኔ ዓለም አስረስቶ የሱ ዓለም ውስጥ ይከተኛል። ሰሚር ልዩ ሰው ነው። ሰው ሁሉ ለሚወደው አካል ልዩ ነው። ስለዚህ ያ ሰው የእውነት ልዩ ሆኖ ሳይሆን እኛ ውስጥ ያለውን ልዩ ፍላጎት በዚያ ሰው ላይ ስላገኘ ነው ይሆናል። ከቀናት በአንዱ ግንኙነታችን ላይ የተከሰተውን ነገር ሳስበው አሁን ድረስ ይገርመኛል። ጌታዬ ምንም ቢሆን ባሪያውን ወደ ራሱ የሚመልስበት ጥበብ አለው። በስራ መውጫ ሰዓቴ ላይ ነበር ሰሚር እንደተለመደው በር ላይ ቆሞ ሲጠብቀኝ ተገናኘን። ሰሚር ፊቱ ላይ አይቼ የማላውቀውን አይነት የሐዘን ካባ ተከናንቧል። ልቤ ተረበሸ። ምን እንደሆነ ከመጠየቅ ይልቅ በራሱ ፍላጎት ይነግረኝ ዘንድ መጠበቅ ጀመርኩ። አንድም ቃል አልተነፈሰም። መኪናዋን አስነስቶ ሄደንበት በማናውቀው መንገድ እየነዳ በየመሃሉ ከረጅም ትንፋሽ ጋር ኢና ሊላህ እኛ ያላህ ነን ሲል ይሰማኛል። ልቤ በጣም ፈርቷል። ቆይቶም ከአንድ ነጭ ድንኳን ዳስ ከተጣለበት ትልቅ ግቢ ፊት ለፊት መንገዳችን ተገታ። በሩን ከፍቶ እንድወርድ ጠየቀኝ። አልተቃወምኩትም። ተከተኝ። ከዛ ሁሉ ጥበቃ በኋላ ይችን ቃል ተንፍሶ በድንኳኑ መሃል ማቋረጥ ከጀመረ። ከግራና ቀኝ ሰዎች በሐዘን ኩርምት ብለው ተክዘዋል። ምንም አላማረኝም። የለቅሶ ሹክሹክታውን ልቤን ነካኝ። የራሴን ሐዘን ትዝ አለኝ። እኛ ሰዎች ስንባል ለሐዘናችንም ይሁን ለደስታችን አስታዋሻችን ቅርብ ነው። ወደ ተላወሰ ሰሚር ከአንድ አነስተኛ ክፍል ውስጥ ይዞኝ ገባ። ክፍሏ ጨለም ያለች ሆና በትንሿ መስኮት አማካኝነት በጥቂት የብርሃን ጨረሮች ታግሳ እርስ በርስ ታስተያያለች። ምንጣፍ ተነጥፎበታል። ከመስኮቱ ትይዩ ተለቅ ያለ ቁርአን በእንጨት ማስቀመጫ ላይ ተከፍቶ ተቀምጧል። ሰሚር ከቁርአኑ ፊት ለፊት ተቀምጦ ማልቀስ ጀመረ። ከዚህ በላይ መታገስ አልቻልኩም። የሆነውን እንዲነግረኝና የት እንዳለን አጥብቄ መጠየቅ ጀመርኩኝ። ሰሚር ከእንባና ሲቃ ጋር እየተናነቀ መናገር ጀመረ። ሂዱ፣ ይሄ የኛ ቤት ነው። ከልጅነቴ ጀምሮ የአባቴን ቦታ ተክቶ ያሳደገኝ፣ በዱንያም በአሄራም ጉዳይ ትልቅ ትምህርት የሰጠኝ አያቴ ዛሬ ወደማይመለስበት ዓለም ሄዷል አለኝ። ከየት መጣ የማለው እንባ ያጥለቀልቀኝ ጀምሯል። ምን እንደምለው አላወቅኩም። ንግግሩን ቀጠለ። የዛሬው ትረካችን በዚህ ያበቃል። በሚቀጥለው ትረካ እስክንገናኝ ደህና ቆዩን።